ያብራራልን አመሰግናለሁ። እና እኛ ጋር 12 ሊቀ መላእክት የሚባሉ አሉ። እናንተ ጋር በቁጥር ቢሰሉ መላእክት ይገኛሉ። ሊቆቹ ማለት እልፎቹ ነጋሪቶችን ተውና ሊቆቹ ስንት ናቸው? ጭምጭ መለስልስ ጨርሻለሁ። እስካሁን የነገርኩህ እነዚህ ቁጥራቸው ይህን ጅብሪል 1 ሚካኤል 2 ኢስራፊል ወይም ኡራኤል 3 ልክ ደግሞ 4ኛ መለኩል ሞት የሞት መልአክ 5ኛ የቀብር ጥያቄ የሚጠይቁት 6 ከእነሱ 2 ናቸው። መጥፎና ጥሩ ስራ ሲመዘገቡ 8 መለኩል ጅባል 9 8ቱ የሐምለቱል ዐርሽ 8 ልክ እንዲሁ ጀሃነም ጠባቂ ማለት 18 የገነት ጠባቂ ያለ 19 እነዚህ ሁሉ አሉ። እነዚህ መላእክቶች አሉ። ልክ እንዲሁ የሰዎችን ነፍስ የሚዘሩ መላእክቶች አሉ። ቁጠሩ። የሰዎችን ነፍስ የሚዘራ መልአክ አለ ራሱን የቻለ ثم يرسل إليه الملك ملائكة ورسول الله فيأمر بأربعة أشياء بكتب رزقه وأجله وشقي أو سعيد. السؤال لك እንዲሁ መለኩል ሞት ሩህን አውጥቶ በሚጨርስ ጊዜ የእርሱን ሩህ ተቀብለው የሚሄዱ 2 መልአኮች አሉ። 2 አይደል? እነዚህ ሁሉ አሉ። እነዚህ በስራቸው የተጠቀሱ ናቸው። ያልተጠቀሱ ደግሞ መላእክቶች 7ቱ ሰማይ እንዳለ በመልአክ የተሞላ ነው። ሁላቸውም አላህን የሚገዙ ናቸው። ስራቸው ዋናው ስራቸው አላህን ለመገዛት የተፈጠሩት يسبحون الليل والنهار ቀንም ሌትም አላህን ያከብራሉ፣ አላህን ይገዛሉ። ስራቸው ለምሳሌ የሳጥናኤል ሶርስ በጣም ብዙ መላእክት ያሉ ቆጣጣለ ከሳጥናኤል ከተባረረው መልአክ ስር ብዙ እርሳና አላፊት ያሉ ይባላል አይደል? ለምሳሌ እነሱ ናቸውን ይህን ማለት አልችልም፣ ግን ምክንያቱም በደንብ ምን አልከኝ ፕሮግራም ሲያቸው ለሚባሉት የክርስቶስን ዙፋን ያዙ ናቸው። እነዚህ እዛ ሳይሆን የእኔ ጥያቄ እዛ ሳይሆን ለምሳሌ ገብርኤል እልፍ አላፍ አለው አይደል? ክሩቤል በሚባሉት መላእክቶች ላይ እግዚአብሔር ይበራል አይደል? በእነርሱ ላይ ሆነ አይደለም አላስኩም። እኔ ጥቂት ጥያቄ ያለመዘዘባችሁ ልረዳ ነው እንጂ ይህን ያክል ለመከራከሪያ ያክል ለመጣት ለመከራከሪያ ችግር የለም። ያና እዚህ ጋር ምን ያልመሰለ ከቁጥር 7 ላይ ምድርም ተንቀጠቀጠች፣ ተናወጠች፣ የተራሮችን መሰረቶች ተነቃነቁ፣ እግዚአብሔርም ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚበላ እሳት ነደደ፣ ፍምም ከእርሱ በራ፣ ሰማዮችን ዝቅ ዝቅ አደረገ፣ ወረደም አለ። ማነው የወረደው? እግዚአብሔር። ጨለማ ከእግሩ በታች ነበረች፣ በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ ይላል። እግዚአብሔር በኪሩቤል ላይ እዚህ ጋር ምን አለ መሰለህ? አንተ እኮ በረረ ያልከው ኪሩቤልን ይዞ በረረ ያልከው ታውቃለህ? ኪሩቤልን ይዞ በረረ ሳይሆን በኪሩቤል ላይ በረረ ያልከው ያ ዙፋኑ ነው ይበራል። እግዚአብሔር መጀመሪያ ነገርኩህ። ኪሩቤል መልአክ ነው ብለህ አዎ ልክ ነው። ኪሩቤልና ሱራፌል ይሄ ወንድሜ ኪሩቤልና ሱራፌል ዙፋኑ ናቸው ብያለሁ እንጂ አጠያየቀ ስላልገባኝ መላእክት ናቸው በእነሱ ላይ የወረደ ይበራል እግዚአብሔር አይደል? እሱ ነው ያልኩህ። መሰለህ
ገብርኤል ያው የኔ ጥያቄ ገብርኤል ስሩ እልፍ አላፍ አለው አይደል ነው የለውም? ወደ እናንተ በሱ ብቻውን ነው ከስሩ የለውም ምንም መልአክ ገብርኤል ዋናቸው ነው፣ አለቃቸው ነው፣ የመላእክት ሁሉ አዛዥ ነው እሱ። በእናንተ ልክ የመላእክት ፈስቱ የመጀመሪያው ገብርኤል ነው። ኦኬ ስለዚህ የሚካኤል አዛዥ ገብርኤል ነው። መልአክ ከአምላክ ቃል ተቀብሎ መጀመሪያ የሚሰማ ገብርኤል ነው። ከዚያ እርሱ ነው የሚያዘው። አላህ መጀመሪያ እዚህ ጋር ማስረጃ ጠይቃለሁ። ጠይቅ በኋላ እስኪጨርስ አዳምጥ። ከሻራ ጋር ገባ ሰው አለ። ጥያቄ ገብርኤል ሊቀ መላእክት አዛዥ ነው ያልከው ወደ እናንተ ነው ወይስ በእኛ ነው የተረጎምከው? በእኛ። እሺ በእናንተ ከሆነ እንደዛ የሚል ቦታ አለ?